ክፍል 2 የሚጀምረው ሁሉም ሰራተኞች ንግስቷን ጨምሮ ትልቁ ፕሮግራም ላይ ሲታደሙ እያሳየን ነው። ሰራተኞቹ የጠበቁት የኢንግላንድ ፕሮግራም ይሆናል ብለው ነው። በሚያስገርም ሁኔታ ግን የቀረበው የህንድ ድራማ ነው። በዛ ላይ አቅራቢው አብዱል እንደሆነም ፊልሙ ያሳየናል። ንግስቷም ይሄንን ተመልክታ በጣም ደስ ይላታል። ለአብዱልም ቆማ ስታጨበጭብለት ስለተመለከቱ ሰራተኞቹ እሷን ተከትለው ቆማ ያጨበጭባሉ። በዚህ ሰዓት ንግስቷን በጣም ስለሚፈሯት እንጂ እያደረገችው ያለው ነገር ልክ እንዳልሆነ በጣም ገብቷቸዋል። ግን ደግሞ በድፍረት ሄዶ የሚነግራት አንድ ሰው ራሱ አልነበረም። ከጥቂት ቀናት በኋላም የሷ ልጅ ጨምሮ በጣም ብዙ ሰራተኞች የአብዱልን ትክክለኛ ማንነት ይሰማሉ። በዚህ ምክንያትም ልጇ ጊዜ ሳያጠፋ ለእናቱ ሄዶ ሁሉንም ነገር ይነግራታል። አብዱል በጣም ብዙ ነገር እንደዋሻት እዛ ሀገሩም አስተማሪ እንዳልሆነና ያልተማረ ሰው እንደሆነ ይነግራታል። እናትና አባቱም ያልተማሩ እንደሆኑ ይልቁንስ እናቱም በጣም እንደሸወዳት እየነገራት ነው። እናቱም በአብዱል ውሸት በጣም ነበር የተናደደችው። እንዴት እንደዚህ እያመንኩ ይህን ሁሉ ነገር እያደረግኩልህ ተዋሸኛለህ በሚልም አብዱልን ወደ ሀገሩ እንዲመለስ ነገረችው። በዚህ ሰዓት ባደረገችው ነገርም ራሷን በጣም እየወቀሰች ነው። አብዱልን በመሸኘቷም ከሚባለው በላይ በጣም እየደበራት ነው። ምክንያቱም አብዱል ሁሌ አቅራቢያው ላይ ሲኖር እንደ ማንኛውም ሰው ስለሚመለከታት በጣም ደስ ይላታል። እንደዚህ ማንም ተመልክቷት ስለማያውቅም ከአብዱል ጋር አንድ ላይ ስትስቅ ስትጫወት ስለምታሳልፍ ማርጀቷን ራሱ እየረሳች ነበር የመጣችው። አብዱል እንዲሄድ ስላልፈለገችም የዛኑ ቀን ማታ አግኝታው ይቅርታ እንዳደረገችለት ነገረችው። አብዱልም በንግስቷ ደግነት በጣም ይደሰታል። ከዚህ በኋላ ምንም ነገር እንደማያሻት የዋሻትን መጀመሪያ እንደ ተራ ሰው እንዳትመለከተው ፈልገው እንደሆነ ይነግራታል። ንግስቷም ከዛን ቀን ጀምሮ እንደዋሻት ካደረገችው በኋላም ድጋሚ ተመልሶ ከሚስቱ ጋር እዛው ሀገር መኖር ይጀምራል። በዛ ላይ ደግሞ ሚስቱ መውለድ አትችልም። ይህንን የሰማችው ንግስቷም ዶክተሯን ልካ ሚስቱን እንዲመረምራት ነበር ያደረገችው። ዶክተሩም የዛን ቀን ጧት እና አብዱል ቤት ከሄደ በኋላ ሚስቱን እየመረመራት ነው። በተመሳሳይ ሰዓትም የንግስቷ የቀድሞ ሰራተኞች የእሷ ታዛዦች ጨምሮ በቀጥታ መሐመድ የተባለው የአብዱል ጓደኛ ጋር ይሄዳሉ። እዚህ ጓደኛው ጋር የሄዱትም ስለ አብዱል ሚስጥር ንገረን ብለው ሊጠይቁት ነው። አብዱል ከዚህ የተለየ አንድ ሚስጥር ካለው ንግስቷ እንደምታባረረው ያውቃሉ። የአብዱልን ትክክለኛ ማንነት የሚያውቁት ደግሞ ብቸኛው ከጓደኛው ስለሆነ ነው። ጓደኛው መሐመድ ግን መቼም ቢሆን አብዱልን እንደማይከዳ ይነግራቸዋል። ይልቁንስ ከነሱ ጋር ተባብሮ ጓደኛው ገደል ከሚከት ሞቱን እንደሚመርጥ እየነገራቸው ነው። ሰራተኞቹም በዚህ ምክንያት በጣም ይናደዳሉ። ንግስቷም አብዱልን ማንነቱን ለማጣራት ጓደኛው ጋር እየሄዱ ይህን ሁሉ ነገር እንደሚያደርጉ ስለገባት ለመጨረሻ ጊዜ አስጠነቀቀቻቸው። ከዚህ በኋላ አብዱል ላይ አንድ ነገር ለማድረግ ካሰበው ከዚህ እንደምታባረራቸው ነበር የነገረቻቸው። በንግስቷ ዛቻ በተናገረችው ነገርም ሰራተኞቹ በጣም ይደነግጣሉ። ከዛን ቀን ጀምሮም አብዱልን እንደ ንጉሳቸው መመልከት ጀምረዋል። በዚህ ሰዓት ሁሉም ከሚባለው በላይ በጣም ይፈሩታል። ንግስቷም ሁሉንም ሰራተኞች ከሰበሰበቻቸው በኋላ አብዱልን ከተናገራችሁ ስራችሁን ተሰናበቱት ብላ ነገረቻቸው። አብዱል ማለት ለሷ በጣም የተለየ ቦታ ያለው ሰው እንደሆነ በጣም እንደምትወደውና እንደምታከብረው ነገረቻቸው። በሱ ምክንያት በጣም ብዙ ነገር እንዳወቀችና ደስተኛም እንደሆነች ነገረቻቸው። ሰራተኞቹም በዚህ ሰዓት በጣም እየፈሩ ነው። ንግስቷና አብዱልም እንዲሁ አንድ ላይ እየተቀራረቡ በጣም ብዙ ሀገሮች እየሄዱ እየጎበኙ ደስተኛ እየሆኑ መምጣት ይጀምራሉ። እንዲሁም ቀናቶች ወደፊት እየሄዱ በዚህ ሰዓት በሚያሳዝን ሁኔታ ንግስቷ በጣም እየታመመች ትመጣለች። ምክንያቱም እርጅናውን በጣም እየተጫጫነ ስለሆነ ነው። ከቀናት በኋላም ጭራሽ መንቀሳቀስ በጣም እንደከበዳት ከተቀመጠችበት መነሳት እንዳልቻለችን ፊልሙ ያሳየናል። አብዱልን ወደ ራሷ ከጠራችው በኋላም እሷ ከሞተች እዚህ ማንም የሚንከባከበው ሰው እንደሌለ በግልጽ ነገረችው። ከሷ ከመሞቷ በፊት ቀደም ብሎ ብሄድ ጥሩም እንደሆነ እየነገረችው ነው። አብዱል ግን ንግስቷን ጥሎ የትም እንደማይሄድ ይነግራታል። እዚሁ ከሷ ጋር ሞቱን እንደሚመርጥ የትም ጥሏት እንደማይሄድ ቃል ይገባላታል። ንግስቷም ይሄንን ሲላት በጣም ደስ ይላታል። እስከዛሬ ከወለደቻቸው ልጆች በላይ ከሱ በጣም ብዙ ፍቅር እንዳገኘችም ነገረችው። ምክንያቱም ልጆቿ እሷ እንድትሞትና እነሱ ንግስት አሊያም ንጉስ መሆን ይፈልጋሉ። ከሷ ይሄንን ስለሚፈልጉም ያን ያህል ፍቅር እንደማይሰጣት እንደማይንከባከባት ነገረችው። አብዱልንም አንተ ልጄ ብትሆን ላንተ ነበር ንግስናውን የምሰጠው ብላ እየነገረችው ነው። አብዱልም በንግስቷ አባባል በጣም ይደሰታል። የዛን ቀን ማታም ከጠራችው በኋላም ቁጭ ብለው ምሽቱን ሁሉ ማውራት ይጀምራሉ። እስከዛሬ አብረው ባሳለፈችው ጊዜ በጣም ደስ እንዳላት ደስታ እንደተሰማትና በጣም እንደምታመሰግነውም እየነገረችው ነው። አብዱልን ይሄንን እያወራችው እዛው ህይወቷ እንዳለፈ ፊልሙ ያሳየናል። ሰራተኞቹ ልጆቿን ጨምሮም በተፈጠረው ነገር በጣም ይደነግጣሉ። አብዱልም አላስችል ስላለው በጣም እያለቀሰ ነው። ከጥቂት ቀናት በኋላም የንግስቷ ስርዓተ ቀብር ይደረጋል። በዚህ ሰዓት ሁሉም አልቅሰው ንግስታቸውንም ይቀብሯታል። ገና ከቀብር እንኳን በስነ ስርዓት ሁሉም ሰው ሳይመለስ ግን በሚያስደነግጥ ሁኔታ የአብዱልን ቤት ወታደሮች ሰብረው ወደ ውስጥ ይገባሉ። እሱን ሚስትና አብዱልን ውጪ ካወጣቸው በኋላ ሙሉ በሙሉ እቃዎቻቸውን እንዳቃጠሉ ፊልሙ ያሳየናል። ከንግስቷ የተሰጠውን ደብዳቤ የተለያዩ ወረቀቶች፣ ስጦታዎች ጨምሮ ሁሉንም ያቃጥሉበታል። አብዱልንም ከዚህ ማትሄድ ከሆነ
ከሚስት ጋር እንገላለን ብለው ይዝቱበታል። አማራጭ ያጣው አብዱልም ልክ ንግስቷ እንዳለችው በይሳት ሀገሩን ለቆ መሄድ ግዴታ እንደሆነ ተረዳ። ለመጨረሻ ጊዜ መቃብሯ ላይ ሄዶ ከተሰናበታት በኋላም ሀገሩን ለቆ እንደወጣ ፊልሙ ያሳየናል። ወደ ሀገሩ ህንድ ከተመለሰ በኋላም ከሚስቱ ጋር ከዚህ በፊት የሚኖሩትን አይነት ኑሮ መምራት ይጀምራሉ። አብዱልም ሙሉ በሙሉ ስጦታዎቹ እንዳለ ቢያቃጥሉበትም ለመጀመሪያ ጊዜ ከሷ የተሰጠውን የአንገት ሀብል ግን እጁ ላይ ስለነበር ምንም አልሆነበትም። በዛ ላይ ሀብሉ የእሷ ፎቶ ስላለበት ሁል ቀን ይመለከተዋል። እንደዛውም ህንድ ገብቶ ከሚስቱ ጋር መኖር ይጀምራሉ። ከጥቂት ቀናት በኋላም የህንድ መንግስት የንግስቷን ሐውልት በትልቁ ህንድ ውስጥ ያሰራል። አብዱልም በዚህ ምክንያት በጣም ይደሰታል። ከዛን ቀን ጀምሮ በየለቱ ሐውልቷ ጋር እየሄደ ከንግስቷ ጋር ማውራት እንደጀመረ ፊልሙ ያሳየናል። ንግስቷ በህይወት ያለች እሷን የሚያወራ ስለሚመስለው ሐውልቷ ጋር ሲሄድ በጣም ደስ ይለዋል። ከዛን ቀን ጀምሮ አብዱል በሀዘን ውስጥ መኖር እንደጀመረም እያሳየን ፊልሙ ይጠናቀቃል። ክቡራን ተመልካቾቻችን ቪክቶሪያ ኤንድ አብዱል የተሰኘው እውነተኛ ታሪክ ላይ የተመሰረተው ፊልም የተመለከታችሁትን ይመስል ነበረ። ለፊልሙ ያላችሁን ሀሳብ አስተያየት በኮሜንት ስፍራ ላይ አስቀምጡልን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ያደረጉ የደወል ምልክቷን በመጫን ቤተሰብ መሆን እንዳይረሱ። በቀጣይ አዲስ ፊልም ይዘንላችሁ እንመለስ ይሆናል። እስከዛው ቸር ሰንብቱልን።